ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ አዲስ ቻፕተር ላይ ተገናኝተናል። እንዴት ናችሁ? አላችሁ ወይ? ሰላም ከረማችሁልኝ? ዩኒት 6 ላይ ነው ያለነው። ብዙ ነገር የምናወራበት ስለ ኦሲሌሽን የምናወራበት ዩኒት ነው። ዩኒት 6 እንዴት ናችሁ? ናውድ ዘሪሁን እባላለሁ ከግሎብዶክ አካዳሚ። ግሎብዶክ አካዳሚ ብዙ ኮንተንቶችን እያዘጋጀ ቪዲዮ እያዘጋጀ ለእናንተ የሚያቀርብላችሁ አካዳሚ ነው። ኢለርኒንግን የሚያበረታታ አካዳሚ ነው። ስለዚህ እቺን ዩዘርኔማችን ተጠቅማችሁ ቴሌግራም ቻናላችን ጆይን ብታደርጉ ብዙ ኢንፎርሜሽኖችን ታገኛላችሁ። አዳዲስ ለመጣችሁ ልጆች በተለይ ዩቲዩብ ቻናላችን ላይ ደግሞ ሰብስክራይብ ስታደርጉን አሪፍ ኮንተንቶችን አሪፍ ቪዲዮዎችን ከኛ ታገኛላችሁ። እንደዛው ሌሎች ፕላትፎርሞች ላይ እንመጣለን። የተከታተላችሁን እንደምትጠብቁኝ ተስፋ አደርጋለሁ። የዛሬውን ክላስ ዩኒት 6 አዲስ ዩኒት ነው፣ አዲስ ሀሳብ ነው የምናወራው። ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ ይላል ርዕሱ። ኢንትሮዲውስ ነው። ዛሬ እንተዋወቃለን። ምንድነው ሜካኒካል ኦሲሌሽን ማለት፣ ምንድነው ሳውንድ ዌቭ ማለት የሚለውን የምንተዋወቅበት ቻፕተር ነው። እዚህ ጋር የሆነ ኦሲሌሽን እንደዚህ አይነት ኦሲሌሽን ማለት እንደዚህ ዚግዛግ መሄድ ማለት ነው። ምን ማለት ነው? እስቲ እንመልከተው። ይሄን ቪዲዮ ላይ ያሳያችሁ። እስቲ ሳውንዱን ላጥፋውና አሁን ምን ያደረገ ነው ይሄ አባት ልጁን there is emotion አይደለ? the motion ልጆቹ ይሄዳሉ ይመጣሉ። ይሄኛውን ኢሜጅ አስተውሱ፣ ይሄን ቪዲዮ አስተውሱ። ሌላ ደግሞ ባስኬትቦል ልትጫወቱ ትችላላችሁ። ባስኬትቦል አይደለ? ባስኬትቦል ብዙም አይደለም። ባስኬትቦል ላይ ግን ምን እያደረገ ነው? እያነጠረ ነው፣ ባውንስ እያደረገ ነው አይደል? እነዚህን ሁለት ነገሮች የሚያመሳስላቸው ምን ይመስላችኋል? ሁለቱን ቪዲዮዎች የሚያመሳስላቸው ሞሽናቸው ያመሳስላቸዋል። አንድ አይነት ሞሽን ነው አይደል? ማለት አንድ አይነት ማለት ሲሚለር የተመሳሰለ ሞሽን ነው። የሆነ ኮመን የሆነ ሞሽን አላቸው አይደል? ሁለቱንም ባውንሲንግ ብለን እንገልጽ፣ እያነጠረ ነው ልንል እንችላለን። በአማርኛው እየተንዠዋዠወ ነው ልንል እንችላለን አይደል? ዜሪ ሙቭን እንደዚህ አይደለ? መሄድና መምጣት አለው ማለት ነው። ሁለት አይነት እንቅስቃሴ አለው። በሁለት ፖይንቶች መካከል መደጋገም አለ። ባውንስ ስናደርግም ባስኬትቦል ላይ ስንጫወት ባውንስ እያደረግን ስንሄድም እንዲህ የመታን ስንሄድ ወይም አንድ ቦታ ላይ ያነጠር ነው ብንሄድ the motion is ምን ይባላል? ማየት ሞሽን እንለዋለን። ኦሲሌትድ የሆነ ሞሽን እንለዋለን። so many systems ኦሲሌት ያደርጋል። አብዛኛው ሲስተም ምን ያደርጋል? ኦሲሌት ያደርጋል። ብዙ ሲስተሞች ይሄን የጠቀስኳችሁ እንድታስታውሱ ወይንም ደግሞ እንደ አንድ ኤግዛምፕል ሰጠን እንጂ በጣም ብዙ አይነት ኦሲሌት የሚያደርጉ ሲስተሞች አሉ በአካባቢያችን። ዞር ብለን ሰዓታችን የድሮ ሰዓት ቢሆን ሴሪዝ ፔንዱለም አይደለ? ሚንዥዋዥ አይደለ? እንቅስቃሴ ያለው ጊታር ስንመታ ምን አለ? ኦሲሌሽን አለ። ምን አለ? ቫይብሬሽን አለ። ኦሲሌት ያደርጋል። አብዛኛው ሲስተም ብዙ ሲስተሞች ኦሲሌት ያደርጋሉ። ምን ማለት ነው? ኦሲሌት ያደርጋሉ ማለት they move back and forth about a fixed point። በአንድ ፖይንት ላይ መሄድና መምጣት። back and forth ያለው ማለት ሞሽኑ መሄድ መመለስ ያለው ሞሽን ከሆነ ኦሲሌት እንለዋለን። በሁለት ፖይንቶች መካከል መሄድና መመለስ if the motion repeat የሚያደርግ ከሆነ that motion is oscillation እንለዋለን። ኦሲሌቲንግ ሞሽን ብለን እንገልጸዋለን። ያ ነገር እየተደጋገመ ነው፣ ኦሲሌት እያደረገ ነው ብለን እንገልጸዋለን ማለት ነው። ኦሲሌት እያደረገ ነው ብለን እንገልጸዋለን። ኦሲሌሽን ማለት ምን ማለት ነው? ኦሲሌሽን ማለት ስለዚህ ኦሲሌት አደረገ ብለን ስንገልጸው ያ ሞሽን ኦሲሌሽን ነው ብለን ስንገልጸው it is refers to the regular የሆነ ተመሳሳይ የሚዘወተር and repetitive movement። ዋናው ምንድነው? ይሄ ሞሽኑ ሪፒቲቲቭ ነው። ለምሳሌ ኳስ ስጠልዝ አንዴ ነው የምመታው አይደል? there is no repetition። ግን ኳሱን ሳነጥር there is a repetition አይደል? በኔ እጅ መካከልና በመሬቱ መካከል there is repetition motion ማለት ነው። if that is repeated regularly ከሆነ ምን አይነት ሞሽን ነው እንለዋለን? that motion is oscillation እንለዋለን። ኦሲሌት እያደረገ ነው። between two points ለምሳሌ ስፕሪንግ ባውንስ ያደርጋል። አሁን ስፕሪንግ ጎትቼ በለቀው የሆነ ሰዓት ማለት ለተወሰነ ጊዜ ምን ያደርጋል?
ኦሲሌት ያደርጋል ማለት ኦሲሌት ያደርጋል። ሶ ኦሲሌሽን እዚህ ጋር ማውራታችን ለወደፊት በጣም ሂውጅ እንትን ነው ያለው። እሺ ሂውጅ የሆነ አፕሊኬሽን ነው ያለው ወደፊት ወደ ኢንጂነሪንግ ላይ ሌሎችም ሳይንሶች ላይ ስትመጡ በጣም ሂውጅ አፕሊኬሽን ስላለው በደንብ መረዳታችን ይጠቅማል። ሶ ኦሲሌሽን ሪፈርስ ዲፋይን እናደርገው the regular repetition movement repetitive የሆነ movement of an object between two points በሁለት ፖይንቶች መካከል ሪፒቲቲቭ የሆነ ሞሽን ከሆነ ያን ሞሽን ኦሲሌሽን እንለዋለን። ሶ ይሄ ኦሲሌሽን ምን ኢንቮልቭ ያደርጋል? ፎርስ እና ኢነርጂን ኢንቮልቭ ያደርጋል። ለምሳሌ ቅድም አባትየው ምን አደረገ? ልጆቹን እየገፋ ነው አይደለ? እንመለስና ልጆቹን ምን እያደረገ ነው? እየገፋ ነው። እነዚህ ልጆችን ሲገፋ ይሄ አባት አፕላይድ ፎርስ አይደለ? ኦሲሌሽን ላይ ምን ኮዝ ለማድረግ ሞሽኑን ኮዝ ለማድረግ ፎርስ አፕላይ እናደርጋለን ማለት ነው። ፎርስ አፕላይ እናደርጋለን። ሲሚለር ቱ ዲስ one ባስኬትቦል ላይ ምን እያደረገ ነው? ፎርስ አፕላይ እያደረገ ነው። እዚህ ጋር ሰውዬ ፎርስ አፕላይ ሲያደርግ ምን አድርጓል? ኢነርጂ ትራንስፈር አድርጓል። ከነበሩበት ስቴት ፎርስ አፕላይ ሲያደርግ ወደ ኬኔቲክ ኢነርጂ አይደለ መንቀሳቀስ ጀመሩ ማለት ነው። ሶ የነበረውን ስቴት ትራንስፈር ያደርጋል። ኢነርጂንም ትራንስፈር ለማድረግ ኦሲሌሽን ፎርስ አፕላይ በማድረግና ኢነርጂንም ትራንስፈር ያደርጋል ማለት ነው። ሲሚላርሊ እዚህ ጋርም ባስኬትቦል ላይ ከነበረው ፖቴንሻል ኢነርጂ ወደ ኬኔቲክ ኢነርጂ ይቀየራል አይደለ? ከነበረው ፖቴንሻል ኢነርጂ ወደ ኬኔቲክ ኢነርጂ ይቀየራል ማለት ነው። ሶ there is a potential energy እጁ ላይ ያለ ይሄም ኢነርጂ ትራንስፎርሜሽን አለው ማለት ነው። ሶ ኦሲሌሽን ኢንቮልቭስ ምንና ምን ፎርስ ኤንድ ኢነርጂ ከአንዱ ፎርም ኦፍ ኢነርጂ ወደ ሌላኛው ፎርም ኦፍ ኢነርጂ ትራንስፈር ያደርጋል። ምናልባት ወደ ሳውንድ ኢነርጂ ሊሆን ይችላል ትራንስፈር የሚያደርገው። አሁን ከዚህ በፊት ያለውን ኤግዛምፕሎች አየን እንጂ ወደ ሌላም ታይፕ ኦፍ ኢነርጂ ትራንስፈር ሊያደርግ ይችላል ማለት ነው። ለምሳሌ ጊታርን እንመልከት። ሌላ ኦሲሌሽን ኤግዛምፕል። አሁን ይሄ ጊታር ምን እያደረገ ነው? ሊመታ ነው። አሁን ጊታር ሲመታ ላሳያችሁ። ድምጽ ምን ያደርጋል? አያችኋል? ታዩታላችሁ። ምን ቫይብሬት ሲያደርግ ማለት ነው። there is an oscillation motion ሞሽኑ ራሱ this one is there is a ጊታር የተጫወተ ያለ ነው። በደንብ ዙም አውት ስለተደረገ ነው። ሶ ይሄ ዙም ሲደረግ ምን አይነት ነው? ጊታሩን እንቅስቃሴ በጣም በካሜራ በደንብ እንድናስተውለው ተደርጎ ነው የተቀረጸው። ስለዚህ በደንብ ሙሉ ቪዲዮውን ደግሞ ቼክ ማድረግ ትችላላችሁ ጊታሮች ቫይብሬት ሲያደርጉ ማለት ነው። ሶ እዚህ ጋር ምን እያደረገ ነው ማለት ነው? there is something ምን ኦሲሌሽን ሞሽን ወደ ምን እየተቀየረ ነው? ወደ ሌላ ፎርም ኦፍ ኢነርጂ ወደ ሳውንድ ኢነርጂ እየተቀየረ ነው ማለት ነው። ሌላውን ደግሞ ኤግዛምፕል ላሳያችሁ። ሌላ ይሄን የሆነ ሰው እየዋኘ ነው አይደለ? ሶ ምን እያደረገው ነው? ውሃውን ለዲዛይን እንቅስቃሴ ዲቴክት ማድረግ ትችላላችሁ። ምን ሲሆን? ይሄ ውሃ ሲንቀሳቀስ ኦሲሌት ሲያደርግ ዌቮች ሲፈጠሩ ውሃ ውስጥ ስትዋኙ በደንብ አስተውሉት። ሶ ምን መሰላችሁ የሚገልጸን? ሶ ምን ነው ለመግለጽ መሰላችሁ? እነዚህን ሁለት ቪዲዮዎች የጊታርን ቪዲዮና አንድ ሰው ውሃ ሲዋኝ ያለው ቪዲዮ ያሳያችሁ some oscillation creates wave። ስለዚህ እነዚህ ኦሲሌሽኖች ዌቭ ክሬት ያደርጋሉ። ስለዚህ ጊታሩን ስንመታ አይታችኋላ there is a wave ክሬት የተደረገ ዌቭ። ሶ ያ ዌቭ በርግጥ ያ ሼፑን ኦሲሌተሪ ሞሽንን አየነው፣ ግን የሚቀየረው ዌቭ እኛ ሜካኒካል ኢነርጂ ነው አይደል የምናደርገው። ያ ሜካኒካል ኢነርጂ ወደ ሳውንድ ኢነርጂ ይቀየራል። ሶ ሳውንድ ዌቭ ብለን ልንገልጸው እንችላለን። አንዳንድ እንትኖች ወደ ሳውንድ ይቀየራሉ። ዌቭ ማለት ምን ማለት ነው? እዚህ ጋር ስለዚህ some oscillations ወደ ዌቭ ይቀየራሉ ብለን ከገለጽን ዌቭ ማለት ምን ማለት ነው? ዌቭ is a disturbance አይደለ? ጊታሩ እኮ ምን ስቴት ላይ ነበረ? ስቴብል ስቴት ላይ ነበረ አይደለ? ኖርማል ስቴት ላይ ነበረ። yes stationary state ብለን እንገልጽ። stationary state-ን ምን አደረግነው? ዲስተርብ አደረግነው። ድምጽ እንዲያወጣለን አላማችን ድምጽ እንዲያወጣለን ነው። so it's a wave ማለት disturbance that moves from its source and accompanied transfer of energy። አላማው ምንድነው? ኢነርጂን ትራንስፈር ማድረግ ነው ዋና አላማው። ስለዚህ ከነበረበት ስቴሽነሪ ስቴት ወደ ሌላ ስቴት ወደ ሌላ ሞሽን ስቴት ተቀየረ አይደለ? ጊታር ሶ ያ መቀየሩ
ያ መቀየሩ ያ ኦሲሌት ማድረጉ ጊታሩ ኦሲሌት ማድረጉ ወይም ጊታሩ መምታታችን እኛ ዌቭ ክሬት እንዲደረግ አደረገ። ያ ዌቭ ምንድነው ያደረገው? ምን ሆነ? ኢነርጂውን ቀየረ። ሜካኒካል ኢነርጂውን ወደ ሳውንድ ኢነርጂ እንዲቀየር የሚገርም ድምጽ እንድንሰማ አይደለ? ጊታር የምትወዱ ልጆች በደንብ ታውቁታላችሁ ፊሊንጉን አይደለ? በጊታር የምንሰማውን የሙዚቃ ፊሊንግ ሶ ምንድነው ማለት ነው ዋና ዓላማው ዌቭ ማለት ዲስተርባንስ የነበረውን ስቴት ዲስተርብ ማድረግ ነው። then it's moved from its source ከነበረው ሶርስ ሙቭ ያደርጋል። ያ ሶርስ ምን ያደርጋል? then transfer ኢነርጂን ትራንስፈር እንዲደረግ ያደርጋል ማለት ነው። እነዚህ ትራንስፈር ሲያደርግ አንዳንዶቹ ለምሳሌ ቅድም ዋተር የነበረውን ዋተር ስሙዝ ነበረ መጀመሪያ ምን አደረግነው? ስንዋይ ዲስተርብ እናደርገዋል። ያ ዋተር ምን ሆነ ማለት ነው? ወደ ዋተር ዌቭ ይቀየራል ማለት ነው። ያ ዋተር ዌቭ ቪዚብል ልናደርገው እንችላለን፣ በአይናችን ልናየው እንችላለን። አንዳንድ ዌቮችን ደግሞ በአይናችን ማናያቸው ዌቮች አሉ። ላይክ ምን ነው? ላይክ እዚህ ጋር ሳውንድ ዌቭ እናየ ነው ማለት ሳውንድ ዌቭን ምን እናደርገዋለን? እንሰማዋለን እንጂ ወደ ሳውንድ ዌቭ ብለን ዲቴክት በአይናችን አናደርገውም። አንዳንዶቹ ቪዚብል በአይኖቻችን፣ ሌሎቹ ደግሞ በምን ሳውንዱን ብቻ ዲቴክት ማድረግ ነው የሚጠበቅብን ማለት ነው። እስቲ ሁለት ቪዲዮዎች ላሳያችሁ። እዚህ ጋር ፔንዱለም አሁን ይሄን ፔንዱለም ይሄ ፔንዱለም ምን እያደረገ ነው? ኦሲሌት እያደረገ። ስለ ኦሲሌሽን በደንብ ተረድተናል አይደል? ኦሲሌሽኑን ካያችሁ ግን with some amount of በሆነ ታይም ኢንተርቫል እዚህ ጋር ደረሰ፣ እዚህ ተመለሰ፣ እዚህ ጋር ደረሰ፣ እዚህ ተመለሰ። there is በሆነ ፔሪድ ውስጥ በሆነ ሪፒቲሽን ውስጥ ሲሚላር ታይም ውስጥ ለምሳሌ በ2 ሰከንድ ውስጥ በ3 ሰከንድ ውስጥ በ4 ሰከንድ ታይም ቼንጅ ብናደርግ ሲሚላር ሞሽን ነው ሙቭ የሚያደርገው አይደል? ራይት ቼክ ብናደርገው this motion is similarly ምን ማድረግ ነው? ሙቭ እያደረገ ነው ወደዚህ ወደዛ። ይሄን ኢሜጅ አያችሁ፣ ይሄን ቪዲዮ አያችሁ። ሌላ ደግሞ ስፕሪንግ ላይም እንደዛው ስፕሪንግ ላይም ይሄ ስፕሪንግ ምን ሊያደርግ ይችላል? ኦሲሌት ሊያደርግ ይችላል። ራይት similarly with some similar ምን የሆነ ነው? ለምሳሌ የሆነ አንዴ ስፕሪንጉን ኮምፕረስ ካደረግነው በኋላ ብንለቀው ለተወሰነ ጊዜ ምን ያደርጋል? እንደዚህ አይነት ሞሽን አለው ማለት በሆነ ፔሪድ ውስጥ ሪፒቲቲቭ ሞሽን ራይት ወደዚህ አንድ ወደዛ ሁለት ይሄ ሞሽን ይደጋገማል ማለት ነው። ይሄ ሞሽን ይደጋገማል። ምን አይነት ሞሽን ነው እንላለን? አንዳንድ ጊዜ ኦሲላተሪ ሞሽንን ምን እንለዋለን? ፔሪዮዲክ ሞሽን እንለዋለን። ፔሪዮዲክ ሞሽን ብለን እንጠራዋለን። በሆነ ታይም ፔሪዮድ ውስጥ የሚደጋገም ማለት ነው። ፔሪዮዲክ ሞሽን ስለ ኢሞሽን ዛት ሪፒት itself with some amount of period በሆነ ፔሪዮድ ውስጥ ምን ማድረግ የሚችል ራሱን መደጋገም የሚችል ለምሳሌ በ2 ሰከንድ ከሆነ ፔሪዮዱ በዛ ፔሪዮድ ውስጥ የሚደጋገም ማለት ነው። ለምሳሌ ክላሶቻችሁ ሲሚላርሊ እንደ ኦሲሌሽን ባንወስዳቸው ይደጋገማል አይደል? ሲሚላር ክላስ ብትማሩ በ45 ፔሪዮድ ብለናል። 45 ሚኒትን እንደ ፔሪዮድ ነው የምንወስደው። በዚህ ፔሪዮድ ውስጥ የሚደጋገም ሞሽን ከሆነ ያን ፔሪዮዲክ ሞሽን ያን ኦሲሌሽን እንለዋለን ማለት ነው። ፔሪዮዲክ ሞሽን ብለን እንገልጸዋለን። ስለዚህ እዚህ ዩኒት ላይ ምንድነው ለርኒንግ አውትካም ምንድነው የምታገኙት? አሁን ተተዋወቅና ስለ ኦሲሌሽን እንደምናወራ፣ ስለ ሳውንድ ዌቭ እንደምናወራ፣ ስለ ፔሪዮዲክ ሞሽን እንደምናወራ የሆነች ነገር አይምሮአችን ልጫራ አድርጓላ። እስቲ ደግሞ የሆነ ፖይንት ደግሞ ነጠል እያደረግን ምን ነገሮችን እዚህ ዩኒት ላይ ልናቅ እንችላለን። we understand the oscillation of string stringን ኦሲሌት ያደርጋል አይደል? አንድ ስትሪንግ ቫይብሬት ሲያደርግ ታያላችሁ አይደል? yes ምንድነው የስትሪንግ ኦሲሌሽን ማለት? ስትሪንግ ቫይብሬት ያደርጋል ወይም ኦሲሌት ያደርጋል ብለን ምን ገልጸው ምን አይነት ሞሽን ሲሄድ ነው ይሄ ኦሲሌሽን የምንለው? understand the oscillation of strings and the pendulum የፔንዱለም ኦሲሌሽን አይደል? ፔንዱለም ኦሲሌት ሲያደርግ ምን አይነት ኦሲሌሽን ነው ያለው? and also spring system እነዚህ ሶስት ነገሮች በደንብ እናያለን። የኦሲሌሽን ብለን በእነዚህ ሶስት ነገሮች ምንድነው ኦሲሌሽን የሚለውን በደንብ እናያለን በእነዚህ ሶስት ሲስተሞች። ሌላኛው አውትካማችን no propagation of different type of waves how እነዚህ
ዌቮች ፕሮፓጌት ያደርጋሉ። እንዴት ነው ፕሮፓጌት የሚያደርጉት? በምን አይነት መንገድ ነው? በምን አይነት ታይፕ ነው ፕሮፓጌት የሚያደርጉት? ሶ ዌቭ ፕሮፓጌሽን እነዚህ በጣም ዲፍረንት ታይፕስ ኦፍ ዌቮች እንዴት ነው ፕሮፓጌት የሚያደርጉትንም እናያለን። ሌላው ዌቮች ስንት አይነት ዌቮች አሉ? እንዴት ነው ዲስቲንግዊሽ የምናደርገው? ስለዚህ ዲፍረንት ታይፕስ ኦፍ ዌቭን እየመረጥን ፕሮፓጌሽኑን ብቻ ሳይሆን እነዚህ ዌቮቹ ምን አይነት ዌቮች ናቸው ምንድን ናቸው የሚለውንም ዲፍረንት ታይፕስ ኦፍ ዌቭ እየለየን በደንብ እዚህ ዩኒት ላይ እናወራለን እናወጋለን ማለት ነው። then we estimate the speed of sound የሳውንድን ስፒድ ኤስቲሜት እናደርጋለን በተለያየ ሚዲያ እና በተለያየ ቴምፕሬቸር። ያ 3 times 10 the power of ምናምን ሲባል ሰምታችሁ ሊሆን ይችላል አይደለ? የስፒድ ኦፍ the sound ምንድነው? በሚዲያ ከአንዱ ሚዲየም ወደ ሌላው ሚዲየም ሲሄድ ይለያያል። ቴምፕሬቸር ውስጥ አፌክት ያደርጋል። ሶ ስፒድ ኦፍ ሳውንድን ስለ ሳውንድ ዌቭ ማውራታችን ስለማይቀር እዚህ ዩኒት ላይ ሶ እነዚህ ሜን አውትካሞች ከአጠቃላይ ከዩኒቱ እናገኛቸዋለን። በቶፒክ ወይም ሰብ ዩኒቱ ደግሞ የምናገኛቸው ለርኒንግ አውትካሞች እየጠቀስን እንደባለፈው ከዚህ በፊት እንደነበሩ ዩኒቶች በደንብ እንማማራለን። በሚቀጥለው ክላስ እንገናኛለን። 6.1ን በደንብ እናወራለን። እስከዛው ግን ሰላም ቆዩኝ። ባይ